ሰላም እንዴት ናችሁ? በዛሬ ቪዲዮ እንዴት ሄደርን በእያንዳንዱ ገጽ ላይ ፕሪንት ማድረግ እንደምንችል የምናይ ነው የሚሆነው። እዚህ ጋር የምትመለከቱት ሄደር ፕሪንት ሳደርግ እያንዳንዱ ገጽ ላይ እንዲወጣልኝ እንዴት አድርጌ ነው የማደርገው የሚለውን እናያለን። ለምሳሌ ይሄንን ፕሪንት አድርገን እንየው። ፕሪንት በምናደርግበት ሰዓት እዚህ ጋር የምትመለከቱት ሄደር የመጀመሪያው ገጽ ላይ ብቻ ይመጣና ሌሎች ገጽ ላይ ባዶ ይሆናል ማለት ነው። ይሄው ኔክስት ፔጅ በምልበት ሰዓት እዚህ ጋር የምትመለከቱት ሄደር ባዶ ነው የሚሆነው። ቀጣዩ ገጽ ላይ ብንሄድ እንደዚህ ባዶ ነው የሚሆነው። እንደዛ እንዳይሆን እንዴት አድርገን ነው በእያንዳንዱ ገጽ ላይ ሄደር እንዲኖረው የምናደርገው የሚለውን እናያለን። ያንን ለማድረግ ቀጥታ ወደ ነው የምንሄደው። ፔጅ ላይ አውት ወደሚለው ታብ እንሄድና ከዛን ፕሪንት ታይትልስ የሚለው ኦፕሽን ክሊክ እናደርጋለን። ከዛን ወደ ሺት ወደሚለው ፔጅ እንመጣለን። ከዛ በኋላ ሮስ ቱ ሪፒት አት ዘ ቶፕ የሚል ቦክስ አለ እዚህ ጋር። ደን እንዲደገም የምንፈልገው ሄደር የትኛው ነው የሚለውን ወይም ደግሞ ሮ የሚለው ላይ ክሊክ እናደርግና ደን መጠን ሮውን ክሊክ እናደርጋለን። እንደዛ በምናደርግበት ሰዓት በዚህ መልኩ ያስገባልናል። ደን አፍተር ዛት ምንድነው የምናደርገው? ኦኬ እንላለን ማለት ነው። ኦኬ ካልን በኋላ ምንድነው የምናደርገው? ፕሪንት አድርገን ቼክ እናደርግ። ደን ፋይል ፕሪንት ወይ ደግሞ ኮንትሮል ፕላስ ፒ በቀላሉ ኮንትሮል እና ፒን ከኪቦርድ ላይ በምንጫንበት ሰዓት ወደ ፕሪንት ይወስደናል። ከዛን አሁን ይሄ የመጀመሪያ ገጽ ነው። ቀጣዩ ገጽ ላይም ኔክስት ብለን በምናይበት ሰዓት እዚህ ጋር በምትመለከቱት መልኩ ሄደር ይኖራል ወይም ደግሞ እያንዳንዱ ገጽ ላይ ሄደር እንዲኖረው ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ማስተካከል እንችላለን። ጠቃሚ ሆኖ ካገኛችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ። አመሰግናለሁ።